ሃይ ደብል ቺን ያላችሁ ወይም ደግሞ ከዚህ ካገጫችሁ ስር የሚያብጥባችሁ ሁለት አገጭ የሚመስል ሰው ያላችሁ አለ አይደል? እንደሱ እሱን ለማጥፋት የሚሰራ ኤክሰርሳይዝ ነው። በውፍረትም ሊሆን ይችላል፣ ያለ ውፍረትም ደግሞ ይመጣል። እንደዚሁ ፍሉድ ምናምን ሰውነታችን ውስጥ ከተጠራቀመና ለሱ ሊምፋቲክ ድሬኔጅ እንዴት እንደምናደርግ በጓሻ ሌላ እሰራላችኋለሁ። ግን ይሄንን ኤክሰርሳይዝ ማድረግ በጣም ይጠቅማችኋል። እንደዚህ ማሳጅ ታደርጉታላችሁ በእጃችሁ 30 ሰከንድ ማድረግ ትችላላችሁ። ይሄኛው ደግሞ እጃችሁን ደረታቸው ላይ አድርጋችሁ ምላሳችሁን እንደሱ ወደ ላይ ማውጣት ማለት ነው። እንደዚህ ታደርጉ አይናችሁን ወደ ላይ አድርጉት። እዛ ሶስተኛ ኤክሰርሳይዝ ደግሞ ልክ እንደዚሁ እንዳላችሁ ምላሳችሁን ወደ ላይ ወደ ግራ ወደ ቀኝ ማድረግ ነው ማለት ነው። እነዚህን ኤክሰርሳይሶች ጀማሪ ከሆናችሁ ሌላ ጊዜ እንደሚለው ለ30 ሰከንድ በመሃል ጋፕ እየሰጣችሁ አድርጉት። ከ2 ሳምንት ጀምሮ ጥሩ ለውጥ ማየት ትጀምራላችሁ። ይሄ በእጃችሁ ጓሻ የሌላችሁ ሰዎች ሊምፋቲክ ድሬኔጅ ለማድረግ እንደዚህ ይጠቅማል። ፍሉዱን ከአገጫችሁ ስር ለማውጣት ማለት ነው። ለሱ ይጠቅማችኋል። ጓሻ ያላችሁ ደግሞ በጓሻ እንዴት እንደሚደረግ አሳያችኋለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ባይ